ስክሪን ሪካርድ እያረክበት ያለው ስልክ ለምን አብረህ አልጣልከውም? ለምንስ በጣም ሀብታም ሆነ ስንት ሺህ ብር አውጥተህ የገዛኸውን ወርቅ እንደዚህ ስቸበችበው ካለክ ማለት ነው። ለምንድን ነው ለአንድ ወር እንኳን አራስ ሚስትህን የማታሳርፋት? ከካሜራ ዞር የማታረጋት? ስግብግብ። ሰላም እንዴት ናችሁ ቤተሰብ? ዛሬ በሩታና በአብርሽ የመጣሁት ሰርቼባቸው አላቅም፣ ግን አያቸዋለሁ። ሰሞኑን ደግሞ በጣም ለየት ያለ የእነሱን ኦዲየንስ በጣም የሚያስደስት ግብዳ ሰፕራይዝ ተደርጋለች። ግብዳ ልበለው እኔ ሳክስ ነው ግን ግብዳ ሳክሱን ረሳት። እናንተ ተመልካችን ቀለዱበት እኮ የቦታጅራ ልጆች ቀለድክበት። በተለይ አብርሽ ቀለድክባቸው። ተመልካቾችን በጣም ቀልደህባቸዋል። ግን አንድ ቀን እነሱም ተምረው አንተ ደረጃ ላይ ደርሰው እነሱም በአንተ ላይ እንደሚቀልዱ እና የመልስ ምት እንደሚሰጡ ባለሙሉ ተስፋ ነኝ። እስከዛው ግን በጣም ቀለድክባቸው። በመጀመሪያ ሩታ የመኪና ሰፕራይዝ እና የወርቅ ሰፕራይዝ ስትደረግ የእነሱ ኦዲየንሶች ሆነው ቪዲዮ የሚሰሩትን ልንገራችሁ። ድምጻችን ተሰማ። የሩታ የእህቶች ትዙ ናት ወይስ ሌላ ናት? ትዙ መሰለች ይሄ ቪዲዮ የሰራችው። እከታተላታለሁ። በጣም ሙድ ያላት ልጅ ናት። እኔ በጣም ነው ትመክሰኝ። ቪዲዮዋን ሁሌ ነው የማየው። ማርያምን በጣም ሙድ አላት። ስትናገር ራሱ ጧጧ አድጋ ነው የምትናገረው። አትንቀረፈፍም። ይሄ የሌለ እንቱንቱ የሆነ የህይወት ታሪክ አታወራም። ስታወራ ራሱ በቃ ፖይንት የሆነችው አንደው ጧጧ አድጋ ነው የምትወጣው። ትመቸኛለች። ለማንኛውም ያው ሳክስ የምታወራው ሳክስ ቢሆንም ስማርት ናት። በሙድ ነው የምትሰራው እና ትመቸኛለች። እዛ ናት መሰለኝ እንደዚህ ያለችው። የሩታ የእህቶች ድምጻችን ተሰማ ትናንትና መሰል። ወይኔ ቪዲዮሽን አላየሁትም። የትናንትና ግን ኖቲፊኬሽን ወርዶልኝ ነበረ እና የሩታ የእህቶች ድምጻችን ተሰማ። ይሄው መኪና ይገዛላት ባለው መሰረት መኪና ተገዛ። ከዛ ደግሞ ወርቅ ይገዛላት ባለው መሰረት ወርቅ ተገዛላት ብላ ቪዲዮ ሰራች። ከዛ ደግሞ ሌላዋ አብርሽዬ አንተን የወለደ አረ ምን አይነት ሰው ነህ እንደው አብርሽዬ፣ አረ ውለታ በዛብን፣ ለሩታ ውለታ በዛብን አሉት። ጎበዝ። አሁን በእነሱ ቪዲዮ ከምሰራ ውስጥ እኔ ትዙ በጣም ትመቸኛለች። ሌላ ልጅ በሰራችሁ በእነሱ ላይ አብርሽዬ ውለታ በዛብን አለች። ውለታ በዛብን ለሩታ መኪና እንዴት ነው? በጣም ነው እኮ የምሰራው። ነፍሰ ጥር ሆና እኮ 9 ወር ሙሉ አንድ ቀን ሳታርፍ ነው እኮ የነፍሰ ጥርነቷን ጊዜ እኮ ለኦዲየንሶቿ ሸር ሳታረግ ነው እኮ የወለደችው። እንኳን መኪና አይደለም G+3 ቤት ሰርቶ ገዝቶ ሳይሆን ሰርቶ ሰፕራይዝ ቢያረጋት ያንስባታል። ሩታ ያንስባታል። እውነት ስነግራችሁ ያንስባታል። ለቤተሰቦቿ ዞር ብላ ሳታይ ለራሱ እኔ ካሁን በፊት በደንብ ስለነሱ ተንተን አድርጌ ተናግሬ ያለው በታክሲ ከመሄድ ወደ ራስ መኪና የሆነ ከአድቤት ከመኖር ወደ ዘመናዊ አፓርታማ በወር እስከ 40 ሺህ እየከፈለ እንዲኖር እንደዚህ ከአዲ ስልክ ወደ አይፎን ፕሮማክስ ምናምን አዲ ልብስ ነበር የሚለብሱ አሁን ብራንድ የሆነ ልብስ። ያው ከሰሩ ማንኛውም ሰው ይለወጣል። ሰው ያደረገውን ማድረግ ይቻላል። ግን ፈጣሪ ምንም ባደርግ ምንም ብሰራ ፈጣሪ ለኔ ካላለው አይሆንም። ይሄን ማመን አለባችሁ። ምንም ብታደርጉ ፈጣሪ ካልተጨመረበት ፈጣሪ ለእናንተ ካላለው አይሆንም። አብርሽ በጣም ውሸት ይችላል። ውሸቱ ደግሞ ተቀባይነት አለው። የአብርሽ ውሸት ተቀባይነት በቃ ከፈጣሪ የተሰጠው ስጦታ ነው። ውሸታም ነው። ውሸታምነቱ ደግሞ በጣም ተቀባይነት አለው። በቃ ጅሎች ተመልካች ሰጥቶታል ፈጣሪ። ውስጡ ባይዘወይ በጣም ንጹህ ሰው ነው። እንደዚህ አይነት ልቡ እንደዚህ ምላሱ የሚለፈልፍ ውስጡ ግን የዋህ የሆነ ሰው ፈጣሪ ጥሎ አይጥለውም። እና መኪናው ሳክስ ነው። ወርቅ እንደዛ አይነት ሰንሰለት ነው እኮ ጎበዝ። እንዲህ ነው ሴት እንደዛ ጡቷን ያለፈ ወደ ደረቷ ላይ ምናምን ያለፈ ወርቅ። እንዴት አይነት ወርቅ ነው ሴት ልጅ እንደዛ ወርቅ የምታደርገው? የወንድ እንኳን ቢሆን እሺ፣ ይሄ ከኦንላይን ላይ እኮ የሚጠለብ ነው። መኪና ውስጥ እነሱ ያሉት ቡታጅራ መቼ የአዲስ አበባ መጥቶ ገዝቶ ነው ወይስ ተመሳሳይ የእሱ መሳይ መኪና ተመሳሳይ ገዝተው ተመሳሳይ አንድ አይነት መኪና ይገዛሉ እንዴ? የራሱን መኪና ሽሞንም ሆነ ሰፕራይዝ አረኳታለ ሳክስ። ከዛ ለምን
ሁለቱንም ባንዴ ሰፕራይዝ አላረጋትም? እሺ እኔ ልጠይቃችሁ፣ ሁለቱንም ለምን ወርቁንም መኪናውን ለምን ባንዴ ሰፕራይዝ አላረጋትም? እንግዲህ አንድ ቀን ነው የሚገዛው፣ በየቀኑ አይገዛም። በየቀኑ አንድ ቀን መኪናውን፣ ከዛ ደግሞ ሁለቱም ለየብቻ ቪዲዮ ፖስት መደረግ አለበት። ካወጣም እንኳን ከቪዲዮ ላይ መገኘት አለበት ያወጣው ብር። ሁለቱንም ውሸት ነው፣ ሰፕራይዝ አላረጋት። ግን ደግሞ አሁን ወርቁ ይሄ የውሽማው ነው ምናምን ብላ ሩታ ቪዲዮ ሰርታለች በሩታ ላይ። አሁን ደግሞ ትናንትና በአብርሽ በተለቀቀው ላይ ያው ወርቁን አብርሽ ወረወረው። ወርቅ ቢሆን አስቡት ስንት ግራም ወርቅ እንኳን ስንት ሽብር እንደሆነ አስቡት በኢትዮጵያ። አየት ወርቅ አይደለም ውሸት ነው። የፈለገ ነገር ቢሆን በተአምር ወርቅ ቢሆን አብርሽ አይወረውረውም እንደዛ። ለምን ወርቁ ወርውሮ ለምን ስልኩን እንደ ማይክ የተጠቀመውን ስልኩን ለምን አልወረወረውም? አብሮ ከተናደደ የውሸት ስራ ካልሆነ ተነጋግረው ካልሆነ የሚሰሩት ወርቁን ሲወረውረው ለምን ማይኩን እያወራ ያለውን ማይኩን ለምን ስልኩን አልወረወረውም? እንደነገርኳችሁ አብርሽ በጣም የዋህ ነው። በውሸትነቱ ተቀባይነት አለው። በጣም ውሸታም ነው። በውሸትነቱ ተቀባይነት ስላለው ፈጣሪም ጥሎ አይጥለውም። ሌላ ስራ መስራት አይችልም፣ በውሸት ግን መስራትና ማግኘት ይችላል። ፈጣሪም የውስጡ የዋህነት አይቶ ተመልካችም አለው። መጥፎ ነው እያልኩ አይደለም። እንደዚህ የዋህ ሰዎች ያስታውቃሉ። ባይዘወይ ግን ይሄ መኪና የተባለው ወርቁ የሄርሜላ ነው። ከዛ ደግሞ ሩት አልፈልግም ስትል ትናንትና አብርሽ ወረወረው። ይሄ ውሸት ነው። ተነጋግረው ያደረጉት ነገር ነው። አንደኛ እውነት ቢሆን እውነት መኪናውን ገዝቶ ወርቁንም ገዝቶ ቢሆን በአንድ ቀን ነው ሰርፕራይዝ መደረግ ያለባት። ይሄ በየቀኑ ጡል እያለ አራስ ቤት እንዴ! አማቾች ራሱ ይታዘቡኛል አይልም እንዴ? በፈጣሪ እንዲሁ ነፍሰ ጥርነቷን እንደዛ አስጨነቃችሁ። አሁን እንኳን አራስነቷን እንኳን ዞር አትሉም እንዴ? ምን አይነት አጋሰስ ናችሁ? ሸም የሚባል ነገር የለም እንዴ? እንዴ እኔ በጣም ገረሙኝ። አቤል የሚባለው ልታነቅ ነው። ለምን አትታነቅም ነበር? ቆይ በፈጣሪ አንተ ስለታነቅህ ማን ይጎዳ መሰለክ? ተመልካች ያዝንልህ መሰለህ? ተመልካች ጅል ነው፣ ይከተላል። አዎ የሚያለቅስም አለ። ልታነቅ ነው። አንተ ስትታነቅ ሌላው ካሜራማኑ እንዴት አርገህ እንደምትታነቅና እንደምሞት ካሜራማኑ ቀርጾ ለኦዲየንስ ሊያደርስ ነው። በጣም ያው ብዙ ፋራዎች ስላሉ እናንተም ፋራ ሆናችሁ ሌላውንም ፋራ ታደርጋላችሁ። ውሸት አቤል ጋር የተለቀቀው ውሸት፣ ሩታና ይሄ አብርሽም አሁን ሁለተኛ የያዙት ውሸት ሳክስ ድራማ ነው የሚሰሩት። ግን እኔ በጣም የገረመኝ እንደነገርኳችሁ አብርሽ የዋ ነው። አትሊስት አራስነቷን እንኳን ለምን ዞር ሸማ ይዘውም ወይ ነው አማቾቹ ጋር እንደዚህ ጡል በየቀኑ ሲል ለምን እሷን ካልያዙ ቪዲዮ መስራት አይችሉም። ሩታ ቪዲዮ እስከሌለችበት እያንዳንዱ ለየብቻቸው መጥተው ቪዲዮ የሚለቁ ጋር የለም ቪው። ሩታ ካለች ግን ሁሉም ቦታው በጣም በቃ እንትን ነች። ሩታ ብራንድ ናት፣ ይጠቀሙባታል። እሷ ፈልጋ ሊሆን ይችላል የምትወጣ፣ ካልፈለገች አልወጣም ማለት ትችላለች። ግን ደግሞ እንደዛ አይነት ነገር ነው ስራቸው። ሌላ ስራ አይሰሩም። ካልተሰራ ደግሞ ያው ብዙ ወጪ አለ። ቢሆንም ግን ለአንድ ወር እንኳን አብርሽ መታገስ አልቻለም። ኦማይ ጋድ እውነት በጣም ስስታም ነህ፣ በጣም ስስታም ነህ። እኛ ሩታን እስከ ዛሬ ቤተሰቦቿን ራሱ አታግዝ ምናምን እያለን ስንወቅሳት ነበር አይደለ? አላያችሁም? አሁን የእናት አባቱ ቤት ይሄ ሶፋው ድሮ አብሮት ቪዲዮ ሲሰራ የነበረው ሶፋ ነው። አሁንም አረ በር ላይ የተደረገች መጋረጃ ራሱ በስላሴ ቁጣ። እኛ አረብ ሀገር ሆነን እንዴት እንዴ! የቤተሰቦቻችን ነው ቅድሚያ ለቤተሰቦቻችን ነው። ስልክ ራሱ ደህና ስርሳን ቅድሚያ የወጣንበትን ቤት ነው ያሳደስ ነው። ስልክ እንኳን ደህና ስልክ ሳንይዝ ይህናል ብራንድ የ7 ሚሊዮን ብር መኪና ይዘህ አይፎን ፕሮ ማክስ 200 ምናምን ሺህ ነው ሩታ ራሱ የያዘችው ስልክ። አብርሃም እንደዛው አይፎን ፕሮ ማክስ ቀይሯል፣ ሌላ ነው። ይህን ይዘህ የእናት አባትን እንኳን ሶፋ አልቀየርክም። እኔ በጣም ይቅርታ፣ እስከዛሬ ሩታን እኮ ቤተሰቦችሽን አትረጂ፣ ቤታቸውን አታሳድሽ ምናምን ስንወቅሳ ነበር አይደለም? ሩታ ሲያንስባት ነው ቢደረግላት። እንኳን ይሄ ወርቅ መኪናው ሳክስ ነው ውሸት ነው ብያችኋለሁ እንጂ እና ጂፕላስሪ ቤት አዲስ ቤት ገዝቶ ሳይሆን ሰርቶ እንኳን ሰፕራይዝ ቢያደርጋት በቂ አይደለም። ለሷ ካረገችው አንጻር በቂ አይደለም። ዝም ብላችሁ ከታዘባችሁ ያለ እሷ ምንም ቪው የለም፣ ተመልካች የለም፣ እይታ የለም። እንደነገርኳችሁ እሷ ዶላር ናት፣ ብራንድ ናት። ከዛ በተረፈ በጣም ስስታም ነህ፣ ቋጣሪ ነህ። ሌላ ስራ መስራት አችሉም። እንደነገርኳችሁ ያው ስራችሁም የሚዲያ ነው። ሚዲያ ጥሩ ነው ተናግረሃል። በእርግጥ ይህን ስሬን አላቆምም እኔ ሰርቼ ሌላውን እንዲጠቀም ፈልጋለሁ፣ እንዲለወጥ ፈልጋለሁ ብልሃል። ቢሆንም ግን ሚስትህን አራስነቷን እንኳን
በስነ ስርዓት እንድትወጣ አላረካትም። ለምሳሌ በሩታይቱ ቻናል በተለቀቀው ላይ ህፃን ልጅ ይዛ ታቅፋ፣ እንዴት ነው የአንድ ወር ህፃን ልጅ በደንብ እንኳን አልታቀፈችውም። ከአብርሽ ጋር ግብ ግብ ውስጥ ገብቶ ሲያወሩ ነው አቴንሽኗ ከአብርሽ ጋር ነበር። ልጁን እንዴት ነው አራስ ህፃን ይዛ እንደዛ ካሜራ ተደቅኖ የሚያወሩት? አንድ አስተያየት የሚሰጥ የለም ተመልካች ጋር። በእውነት በጣም ትክክል አይደለም፣ ስህተት ነው። እናት አባቷ ራሱ ዝም ይላሉ እንደዚህ? ኧረ በስመ አብ። እኔ ከቡታጀራ ዩቱበሮች በጣም ያደነኳቸው እንትና በእርግጥ ሁሉንም አደንቃቸዋለሁ። ማለት በውሸት ስራ ይችላሉ። ውሸት በግሩፕ እየሆኑ እየሰሩ ግን በጣም ቅድሚያ ለቤተሰቦቻቸው የሰጡ ብሩክና ማርቆስ ናቸው። ከዛ ውጪ የእነ አብርሽንም ቤት አይተኗል። ድሮ እዛ ሆኖ ሲሰራ ሲያድግ እንትን እያለ የተማረ መጀመሪያ ገና ከነ እንትና ጋር ሲሰራ ከነ ፍቅር ጋር ሲሰራ የነበረው ቤት ሶፋው ያው ነው። እቺ መጋረጃዋ በሯ ላይ ያለችው ራሱ እንደ አንሶላ ነገር ነው፣ ያው ነው። በጣም ነው የሚያሳዝነው። አብርሽ በጣም ስስታም ነህ። ሚስት ይችን መሳይ ሚስት በጣም እንደለወጠችው ሁላችንም እናውቃለን። በቃ ይሄ ሳክስ አይደለም፣ በጣም ለውጠዋለች ሩታ ማለት። ያው እሷ ብቻ አይደለችም። እኛ እስከዛሬ ስንወቅሳን ነበር። ለቤተሰቦቿ ለቤተሰቦቿ ሁሉም ናቸው፣ ለራሳቸው ብቻ ነው ከብሩክና ከማርክ ውጭ። ከዛ ውጪ የሚሰሩት ውሸት ነው። ግን በጣም ያሳዘነችኝ ሩታ አራስነቷን እንኳን አራስ ኮና እንኳን ከካሜራ ዞር እንድትል አልተዋትም። እኔ ሲጀመር እየተጠራጠርኩ ነበረ። ዲች ልጅ ግን ወልዳለች? እንዴት ነው? የእንትናን ሚስት አላያችሁም? ዶላር ኢንቨስትመንት አቅርቧት ሚስቱን ከ15 ቀን በኋላ ራሱ ሽንቴ መሽናት ራሱ አልችልም ነበር አለች። እንደዚህ ልጅ ሆነ ቴኬር ማድረግ ራሱ አልችልም ነበር አለች። አርሰዋት ቤተሰቦቿ ከሄዱ ወዲያ አለዛውም። ይች እኮ በወለደች በሶስተኛው ቀን እንዴት ምንም የወለደችው አለምስሙ ከሆስፒታል ራሱ ወደ ቤት ሲመለሱ ምንም በቃ በደንብ ነው እኮ ስትራመድ ራሱ እያየናት ነበረ። ምንም ነገር የተፈጠረ አይመስልም። በእርግጥ ሁሉን ነገር አቅሎላ ሊሆን ይችላል እንደ ናሂ ሚስት እንደው ብዬ ግን ቢሆንም ለሩታ ባሏ ጥሩ ቢሆንም አራስነቷን እንኳን ሸፎና አድርጎ ሊንከባከባት አልቻለም። በጣም የሚያሳዝነው ይሄ ነው። በጣም ደባሪው ይሄ ነው። አንዳንዴ ሁሉን አሟልቶ ሰጥቶ እኮ ማገናዘቢያ ማይንድ የሚባል ነገር አለ እና አብርሽ ትገርማለህ። ለማንኛውም የሚሰሩት ስራ ነው። ያው አንዳንድ ብልጥ የሆኑ ሰዎች በሳክስ አሳምረው ቪዲዮ የሚሰሩ አሉ። ግን አንዳንዶቹ ዝም ብለው ነው የሚነዱት። ያው የሚነዱትን ፈጣሪም ጥሎ አልጣለውም። ውስጡ ንጹህ ስለሆነ በአንደበቱ ሳክስ የሆነ ነገር ቢሰክስም የውስጡን የዋህነት አስቦ ፈጣሪም ጥሎ አልጣለውም እንጂ እና አብርሽ ኧረ እኔ አስተያየት ራሱ ለመስጠት ራሱ በጣም ከበደኝ። ማርያምን አራስነት እንኳን አሁን ክርስትና ቤተክርስቲያን አያውቁም። እኔ ካወቅኳቸው ጀምሮ አብርሽ ሩታ እንዴት ነው? ቆይ ፈጣሪያችሁን ለአባቱ ሶፋ ያልቀየረ ምን አይነት ነው ይሄ? ጥሩ ነው የዋህ ምናምን የምትሉት እንዴ? እስኪ መጋረጃ ይሄ አንሶላ ነገር እስኪወት ቤታቸውን እስኪወት ቪዲዮ ሲቀረጽ ነው አይቻለሁ። ሶፋው ያችው 100 ምናምን ሺህ ስልክ ከአንድም ሁለቴ ሲቀያይር ለአባቱ ደህና ሶፋ እንኳን የማይገዛ ቤቱን የማያሳድስ ያላሳደሰ ለሩታ ወርቅ መኪና ገዛ ስትሉ ኧረ ለማንኛውም በሳክስ የታወቁ ስለሆኑ የሚሰሩት ሳክስ ነው። አዎ እኛ ያገባን መብታቸው ነው፣ ግን እንዳስተያየት የሚሰሩት ስራ ነው ማለት ወዳለሁ።